መላ ሰውነታቸው በቁጣ ሲነድ ፊት ለፊታቸው በድፍረት ቆማ የምትመልስላቸውን የሺህ አረጊቱን የቀኝ እጃቸውን ሰንዝረው በኃይለኛ ጥፊ ደረገሙባት። ወይዘሮ የዝና ወርቅ የልጃቸው ፊት ላይ ያረፈውን የባላቸውን እጅና የጮኸውን የጥፊ ድምፅ ሲሰሙ ሽምቅቅ ብለው በሁለት እጃቸው ፊታቸውን ይዘው ሸፈኑ። የሺህ አረጊቱ ባረፈባት ጥፊ ጭው ብሎባት አዞራትና ተንገዳግዳ በቂጧ መሬት ላይ ቁጭ አለች። ለተወሰኑ ደቂቃዎች የምትሰማው የምታየው ነገር አልነበረም። ደጃዝማች አካልወልድ ሰውነታቸው በንዴት እየተንቀለቀለ የወደቀችውን እንኳን የሺህ አረጊቱን ሳይመለከቱ ዞረው ወደ ባለቤታቸው እያዩ እንዋደዳለን፣ ሰማሽልኝ የዝና ጉድሽን? እግዚኦ እግዚኦ ሲሉ የሺህ አረጊቱ ወደ ራሷ ስትመለስ በእልህ እንደምንም ከተቀመጠችበት ተነስታ ፊት ለፊታቸው ተመልሳ ቆመች። ስትቆም መልሶ አዙሯት ግድግድ ብላ ተመልሳ ቆመች። ምን በደልንሽ? ምን አጠፋን? አንቺ በወግ በማዕረግ አድገሽ ታስከብሪናለሽ ስንል አዋርደሽ የሀገር መሳቂያ መሳለቂያ ታረጊናለሽ አሉና በብስጭት ተወራጩ። ወይኔ ደጃዝማች አካልወልድ፣ ምን አይነት መዓትን የወረደብኝ ዘንድሮ አሉና ሲዞሩ ፊት ለፊታቸው ምንም አይነት የፍርሃት ምልክት ሳይታይባት እንደ ደነደነች ቆማ ሲመለከቷት ይበልጥ ተበሳጭተው እጃቸውን ሰንዝረው መለሱትና ዞር በይ ከፊቴ ሰይጣን፣ እንዳታሳስችኝ ዞር በይ አሉ። የሺህ አረጊቱ በዚህን ጊዜ ካጠገባቸው ተንቀሳቅሳ እየተራመደች ክፍሏ ገብታ በሯን ዘጋቸውና አልጋዋ ላይ ሄዳ ተቀመጠች። የተወሰነ እንደተቀመጠች ተመልሳ ስለ ጥሩ ሰው ማሰብ ስትጀምር ተመልሳ የማታገኘው መስሏት የተመታችው ጥፊ ሳይሆን ብቸኝነቱ አንሰቅስቆ አስለቀሳት። ክፍል 29 ጥሩ ሰው ከተለያዩ በኋላ ብቻውን መንገድ ላይ እየተዘዋወረ ስለሷ ሲያስብ አመሸ። ከሷ ተለይቶ መኖር አይችልም። ከዚያ ውጪ እቤት ውስጥ ምን አድርጓት ይሆን እያለ እንዲሁ ሲጨነቅ አመሸና ሲመሻሽ ጨለማን ተገን አድርጎ ጥላሁንን ለማግኘት ወደ ሰፈር ተመለሰ። ጥላሁን እያለ በጣም ድምፁን ዝቅ አድርጎ የሹክሹክታ ያህል አድርጎ ደጋግሞ ተጣራ። ጥላሁን ድምፁን ሰምቶ በሩን ቀስ ብሎ ከፍቶ ወጥቶ አገኘው። ጥሩ ሰው ጥላሁንን እንዳገኘው ደስ ብሎት ሁለት እጆቹን ይዞ እየተለማመጠው ጥሌ እንዴት ነች? ምን አደረጓት? እባክህ ቶሎ ንገረኝ አለው። ጥላሁን ነገረ ሥራው ቢያሳዝነውም በእንዲህ አይነት ሁኔታ መምጣቱ ለሁለቱም አደጋ በመሆኑ እሷ ብድህ ባልሆነችም ጥሩ ሰው ብሎት ተጨማሪ ሊያወራ ሲል አልመቷትም፣ አልደበደቧትም እያለ አንዳች ነገር እንዲነግረው ይወተውተው ጀመር። ብድህ ባልሆነችም እባክህ ንገረኝ የሆነችውን። አልመቷትም ጥልዬ እባክህ። ጥላሁን አዘነለት። ብድህ ባልሆነችም አልኩህ እኮ። ደቦስ ብትወድስ ካሁን በኋላ ብትፈጥርላታለህ? ምንም ባልፈጥርላትም የሆነችውን ብቻ ንገረኝ። ሳይበቷት አይቀርም። ወይኔ ሽዬ እኔ ልመታልሽ ብሎ እምባው መጥቶ በሐዘን ጭንቅላቱን ሲይዝ አራት ልጅ ባክ ድምፅህ ቀድስ አለው ጥላሁን ድምፁ ሳያውቀው ከፍ እያለ ሲሰማ ጊዜ። እሺ ጥልዬ አለው ሐዘን ልቡን ሰብሮት። ከዚህ በኋላ ጥሩ ሰው ወደዚህ አትብጣ።
ያረፍክበት ቦታ በምልክት አሳውቀኝ። አለህበት ድረስ መጥቼ አገኘሃለሁ አለው ጥላሁን። እሺ፣ እንዴት ነው አይኗን የማየው? ናፍቀኛለች ሲለው ጥላሁን በድፍረቱ ተገርሞ ምን እያልክ ነው ጥሩ ሰው? በዚህ ሰዓት እንዴት ወደ ነው አይኗን የምታየው? እሷ ራሷ በር ተዘግቶባት እዝረኛ ውዳለች። አሰሯት አለ ሐዘን ልቡን እየሰበረው። ጥሩ ሰው አሁን የብልህ ስማኝ። ነገሮች እስኪረጋጉ ድረስ አንተ በራስህ ደብቅ፣ ወዲህ አትምጣ። ለእሷ ቢሆን ጥሩ አይመጣም። ነገሮች ሲረጋጉ የምትገናኙበትን ሁኔታ እኔ አመቻቻለሁ። እሺ ጥልዬ፣ አመሰግናለሁ። ምናልባት ልታገኛት ከቻልክ ሁሌም እንደማፈቅራት በሐሳብ ከእሷ ጋር መሆኔን ንገርልኝ። እነግርልሃለሁ። አሁን ጠብቀኝና ልብስህንና ዕቃዎችን ይዤ ልምጣ አለውና ተመልሶ ወደ ውስጥ ገባ። ጥሩ ሰው ጥላሁን በሩን መልሶ ዘግቶ በመሄዱ ምን እንደሚያደርግ ግራ ገብቶት ከበሩ ራቅ ብሎ ወደ ክፍሏ መስኮት ይመለከት ጀመር። እየተንጠራራ ቢመለከትም የሻይ አረጊቱን ሊያት ባለመቻሉ ክፉኛ አዘነ። ጥላሁን በዚህ ጊዜ በትንሽዬ ሻንጣና ትንሽ ካርቶን ልብሱንና መጽሐፎቹን ይዞለት መጥቶ አስረከበው። አካባቢውን ቶሎ መልቀቅ እንዳለበት ነግሮት ተሰነባብተው ተለያዩ። ጥሩ ሰው ካርቶኑና ሻንጣውን ይዞ በባዶነት ስሜት ተሞልቶ ዝም ብሎ እየተራመደ ከዚህ በፊት ሊጠይቃቸው ሄዶ የማያውቅበት አክስቱ ቤት ሄደ። የአክስቱ ቤት ከ5 ኪሎ ወደ ሚኒሊክ ሆስፒታል በሚወስደው መንገድ ብዙም ሳይርቅ ባለ ግቢ ውስጥ ብቻውን ያለ ደሳሳ ቤት ነበር። ደርሶ የውጭውን በር ሲያንኳኳ አክስትየው ማን ነው በማታ በር የሚያንኳኳው እያሉ ወጥተው ጠየቁ። ጥሩ ሰው የአክስትየውን ድምፅ ሲሰማ አክስቴ እኔ ነኝ አላቸው፣ ድምፁን ዝግ አድርጎ። እኮ አንተ ማን ነህ አሉት። የቤታቸውን በር ከፍተው ደጃፏ ላይ ተደግፈው እንደቆሙ እርጅና ባሞጨሞጨው አይናቸው አሾልከው እየተመለከቱ። ጥሩ ሰው ነኝ አክስቴ አለ እንዲሰማቸው ድምፁን ከፍ አድርጎ። ጥሩዬ አንተ ነህ እንዴ? ከየት ብቅ አልክ ከመሸ? አሉና ወደ በሩ ሄደው ከፈቱለት። ጥሩ ሰው በተከፈተው በር የተሸከመውን ካርቶንና ሻንጣ እንደያዘ ወደ ውስጥ እየገባ እንዴት ነሽ አክስቴ? ሰላም ነሽ ሲላቸው እግዚአብሔር ይመስገን እኔማ ደህና ነኝ። አንተ ለመሆኑ ደህና ነህ? ምን ነው እንደዚህ ጥፍት አልክብኝ? ስራ በዝቶ ነው አክስቴ አላቸው የተሸከመውን ይዞ እንደቆመ። አትቁም፣ ወደ ቤት ግባ ብለው በሩን ዘጉና ተከተሉት። ወደ ውስጥ ገባና የተሸከመውን ዕቃ ወርዶ መሬት አስቀምጦ ተቀመጠ። እኔማ ጥፍት ስትልብኝ ናፈቀኝ። ልመጣ እያሰብኩ እንደው አስተዳዳሪዎች አይፈቅዱ ይሆን ብዬ ሰግቼ ተውኩት አሉና አንዴ እሱን መልሰው ተሸክሞት የመጣውን ዕቃ እየተመለከቱ ጠየቁት። እንኳንም አልመጣሽ፣ ደስ ላይላቸው የሚችል ይሆናል አለ። ምን ነው ታዲያ ዕቃህን ተመልሰህ ይዘህ መጣህ ሲሉ ጥርጣሬ ገብቷቸው ጠየቁት። ስራ አቆምኩ። ምን ነው አልተስማማችሁ? አሁን አልተስማማንም አለ እንዲሁ በደፈናው። አይዞ እንግዲህ ካልተስማማችሁ ምን ይደረጋል? የእድልህን አታጣም። እስቲ ሰሞኑን ደብረ ሊባኖስ ይሄዳለሁ፣ ስመለስ ለሰውም ቢሆን ነግሬ እንፈልጋለን ጦስህን አሉና የሚበላውን ሊያዘገጃጁ ጉድ ጉድ ማለት ሲጀምሩ ጥሩ ሰው ይህንኑ አውቆ አክስቴ ምንም አልፈልግም በልቼ ነው የመጣሁት አለ የውሸቱን። ለነገሩ የምግብ መብላት ፍላጎት ምንም አልነበረውም።
ትንሽ ብላ እንጂ። አክስቴሙች ምንም አልፈልግም፣ አትድከሚ። አክስትየው ሊያግባቡት ቢሞክሩም ፈቃደኛ ስላልሆነ ምግብ ማዘጋጀቱን ትተው ቁጭ ብለው የተወሰነ አብረው ሲጫወቱ አምሽተው ለመኝታ የሚሆን ፍራሽ መሬት አንጥፈውለት ተጋደመ። እንቅልፍ ባይኑ ሳይዞር በሐሳብ እንደተብሰለሰለ ሲገላበጥ አደረ። የሺህ አረጊቱም ክፍሏ ውስጥ አልጋዋ ላይ ትራስ ታቅፋ እንደተነፋረቀች ሌሊቱ ነጋ። ጠዋት ስትነሳ አይኖቿ ቀልተው አብጠዋል። ክፍል 30 ደጃዝማች አካለወልድ በደረሰባቸው ውርደት ክፉኛ ቅስማቸው ተሰብሮ እሳቸውም ምንም እንቅልፍ ሳይተኙ ሲበሳጩ ነው ሌሊቱ የነጋው። በማግስቱ ጠዋት ተነስተው ቀኛዝማች ባሻ ወረድ ቤት ነው ሄዱት። እዚያም የጠበቃቸው ሐዘን ነው። ሁሉም ለዘመናት ተከብሮ የኖረው ማንነታቸው ተዋርዷል። በመጨረሻ ቤተሰቡ በአንድ ላይ ተሰብስበው መክረው ዘክረው በአንድ ሐሳብ ተስማሙ። የስምምነታቸው ውሳኔ ክብራቸውን ለማስጠበቅና ከሰው አፍ ለመዳን በአጭር ጊዜ ውስጥ መለስተኛ ሰርግ አዘጋጅተው ሁለቱም መጋባት ይኖርባቸዋል ሲሉ ወሰኑ። በዚህ መሰረት ቀን ቆርጠው ተለያዩ። ደጃዝማች አካለወልድ እንደተመለሱ ወደ ቤት ገብተው ባለቤታቸው ወይዘሮ የዝና ወርቅን ሳሎን ቤት አስጠርተው የተወሰነውን ውሳኔ ነገሯቸው። ለመቼ ተወሰነ ታዲያ ካሉ? የሰርጉ ዕለት ለጥር 27 የመድኃኔዓለም ዕለት እንዲሆን ተነጋግረናል። ስለዚህ ያለን ጊዜ አጭር ነው። ለዝግጅቱ የሚያስፈልጉ ነገሮች በፍጥነት እንዲሟሉ አድርጊ አሉ። እንጊዜው አላጠረማ ካሉ አሉ ወይዘሮ የዝና ወርቅ የጊዜው ማጠር ስጋት ገብቷቸው። ልጁ የመጣበት ሁኔታ ብዙም አላስደሰተውም። ተመልሶ መሄድ ይፈልጋል። የጊዜው ማጠር በሱ ፍላጎት የሆነ ነው። እሺ ምን ይደረጋል? ዘመድ አዝማድ እንዲሰበሰብ አረጋለሁ አሉ ወይዘሮ የዝና ወርቅ የጊዜው ጥረት አስጨንቋቸው። ሌላው ደግሞ ከክፍሉ እንዳትወጣ ለዘርፍ የሚነገራት አሉ ደጃዝማች አካለወልድ። በማግስቱ ጠዋት ጥሩ ሰው ከመኝታው እንደተነሳ ወደምትማርበት ትምህርት ቤት ሄደ። ለረጅም ሰዓታት ቢጠባበቅም የሺህ አረጊቱ የአይኑ ረሃብ እንደሆነች ቀረች። ተመልሶ በእግሩ እየተጓዘ ከዚህ ቀደም ሄደውበት ወደ ነበረው 70 ደረጃ ሄደ። ደረጃው ጋር ደርሶ ለመውጣት እርምጃ ጀምሮ አቅም አንሶት ተወውና ከስር የመጀመሪያው ደረጃ ላይ ክፍት ብሎት እንዳዘነ አቀርቅሮ ለረጅም ጊዜ ተቀመጠ። ብቸኝነትና ናፍቆት ተደማምረው አቅም አሳጥተውታል። ደረጃው ላይ ቁጭ እንዳለ ሲያስብ ከዚህ ቀደም ሁለቱም በደስታ ተሞልተው እዚሁ ቦታ ላይ ያሳለፉትን ጊዜያት አስታወሰ። የሺህ አረጊቱ በሳቅ እየተፍለቀለቀች ደረጃውን ወጥታ ደክሟት ጉልበቶቿን ይዛ በኃይል ስትተነፍስ እሱ ቆሞ ሲስቅባት እሷን በተራዋ ደረጃውን ውጣ ብላው ደረጃውን ወጥቶ እንደጨረሰ ደክሞት ሲያለከልክ ተሸክማ አውርደኝ ብላው ጀርባው ላይ ወጥታ በደስታ እየቦረቀች ያሳለፉትን ጊዜያት እንደ ምስል ጥርት ብሎ ይታየው ጀመር። በምናብ እያስታወሰ የሺህ አረጊቱ ስትስቅ እየተመለከታት በእውን አብሯት ይስቃል ከእንባው ጋር እየታገለ። ከቆይታ በኋላ ወደ ራሱ ሲመለስ ግን የሺህ አረጊቱ አጠገቡ የለችም። ብቻውን ነው። ሳቋ ብቻ ከሩቅ ይሰማዋል። ሳቋን ለማዳመጥ ጆሮውን ባቆመ ቁጥር ሳቋ እየራቀው ይጠፋበታል። ይበልጥ ብቸኝነቱ አስፈሪ ሆኖ ዙሪያውን ከበበው። በዚህ ጊዜ ለመፍሰስ ሲታገለው የነበረው እንባው ግንፍል ብሎ መፍሰስ ጀመረ። ለረጅም ሰዓታት እዚያው የድንጋዩ ደረጃ ላይ በብቸኝነት እንደተቀመጠ ቆይቶ አመሻሽ ላይ ከተቀመጠበት ተነስቶ ወደ ማደሪያው ተመለሰ። አክስቱ ወደ ደብረ ሊባኖስ ለመሄድ ዕቃ ሲያዘገጃጁ ደረሰ። አክስቱን ሰላም ብሎ ብርቱ ድካም ስለተሰማው ወደ መኝታ ሄዶ ተጋደመ።
ብዙም ሳይቆይ ጭልጥ ያለ እንቅልፍ ወሰደው። በእንቅልፍ ልቡ ህልም ያልም ጀመር። የሺህ አረጊቱ በጣም ናፍቃው ስለነበር በጠዋት ተነስቶ ወደምትማርበት ኮሌጅ ሄዶ በርቀት ሆኖ ወደ ትምህርት ቤቱ በር እየጠበቀ ቆየ። የተለያዩ ወንድና ሴት ተማሪዎች ወደ ቅጥር ግቢው ሲገቡ ተመለከተ። በኋላ ላይ የደጃዝማች አካል ወልድ መኪና መጥታ በር ላይ ደርሳ ቆመች። በሹፌሩ በኩል ያሉት እሳቸው ራሳቸው መሆናቸውን አውቋል። በወዲያኛው በር በኩል የመኪናው በር ተከፈተና የሺህ አረጊቱ ብቅ አለች። እንዳያት ኃይለኛ የደስታ ስሜት ሲወራው ታወቀው። ተወርውሮ ሄዶ ቢጠመጠምባት ደስተኛ ነበር። ነገር ግን አባትየው በመሆናቸው ፈርቶ እንዳያዩት ባለበት ቦታ ተደብቆ ሲከታተል የሺህ አረጊቱ እየተራመደች ወደ ትምህርት ቤት ስትሄድ ተመለከታት። ፊቷ ላይ የደስታ ስሜት የለም። ዝም ብላ አቀርቅራ ነበር ወደ በሩ የምትሄደው። ደጃዝማች አካል ወልድ መኪናቸውን አንቀሳቅሰው ቦታውን ለቀው ሲሄዱ ከተደበቀበት ወጣና ወደ እሷ መሮጥ ጀመረ። የሺህ አረጊቱ እየተራመደች በሩ ጋር ደርሳ ወደ ውስጥ ገባች። ከቆይታ በኋላ ተመልሳ መኪናው የቆመችበት ቦታ ላይ ስትመለከት መኪናዋ ተንቀሳቅሳ መሄዷን አየች። በፍጥነት ተመልሳ ወጥታ ዙሪያውን እየተመለከተች ጥሩ ሰውን ስትፈልግ ጥሩ ሰው እየሳቀ ወደ እሷ እየመጣ የሺዬ ሲል በደስታ እንደተሞላ ስሟን ጠራት። የሺህ አረጊቱ ጥሩ ሰውን ስትመለከተው በደስታ ስሜት ተሞልታ እየሮጠች ሄዳ ዘላ ተወርውራ አቀፈችው። እሱም አቀፋት። በናፍቆት ተቃቀፉ። የሺዬ የኔ ፍቅር በሕይወት አለሽልኝ? በስስት ፊት ለፊት እያየ በናፍቆትና በደስታ ተሞልቶ ጠየቃት። ደህና ነኝ ጥሩዬ፣ አንተ በሕይወት አለ? አገኘሃለሁ ብዬ አልጠበቅኩም ነበር አለች፣ ዓይኗ በናፍቆት እንባና ሳቅ ተሞልቶ። በጣም ነው የናፈከኝ እኮ የኔ ጌታ አለችው። እኔስ የሺዬ ከተለያየን ጊዜ ጀምሮ በናፍቆትሽ ስንገበገብ ነው የከረምኩት። እንኳንም አሁን በሰላም አገኘሁሽ የኔ ፍቅር እያለ በናፍቆት እያወሩ በስስት ሲተቃቀፉ ወደ ትምህርት ቤት ቅጥር ግቢ የሚገቡ ተማሪዎች በሁለቱ ድርጊት ተገርመው እየሳቁ ቆመው ይመለከቷቸው ነበር። እነሱ ግን ሰው ያያቸው መሆኑን እንኳን የሚያስቡበት ጊዜ አልነበራቸው። ሁሉን ረስተው በራሳቸው ዓለም ውስጥ ነበሩ። በዚህ ሁኔታ ውስጥ እንዳሉ አምባቸው ነጭ ማርቼዲስ መኪና እየነዳ ወደ እነሱ ሲመጣ ጥሩ ሰው በየሺህ አረጊቱ ትከሻ ላይ ተመለከተው። የሺዬ ይሄ ጨካኝ ሊለየን መጣ፣ ነይና አምልጠው አለና አንድ እጇን ይዞ ሲጎትታት የሺህ አረጊቱ ወደ ኋላዋ ዞራ ስትመለከት የምታውቃት ነጭ ማርቼዲስ መኪና እየቀረበች ስለነበር ተመልክታው ወደ ኋላ ዞራ እየሮጠች እናምልጠው እንዳይዘን እያለች የሚጎትታትን ጥሩ ሰውን ተከትላ ትሮጥ ጀመር። አምባቸው በማርቼዲስ መኪና ከኋላቸው እየተከተለ ሲያባረራቸው እነሱም ከፊት ለፊት ሲሮጡ እየቀረባቸው ሲመጣ ወደ ኋላ እየተገላመጡ በራስ ሆቴል ጀርባ ታጥፈው ሮጡ። መኪናው ፍጥነት ላይ ስለነበር ቶሎ መጠምዘዝ ስላልቻለ የተወሰነ መንገድ ሄዶ ፍሬም በመያዝ ወደ ኋላ ተመልሶ ወደ እነሱ መንዳት ጀመረ። እየሮጡ የተወሰነ መንገድ ሄደው ዞረው ተመለከቱት። ከኋላቸው እየፈጠነ ሲመጣ በማየታቸው መጣ 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 እንፍጠን እያለ ጥሩ ሰው እጇን እንደያዘ መታጠፊያ አግኝተው ተያይዘው ይሮጡ ጀመር። ማርቼዲስ መኪናው አሁንም በድጋሚ ፍጥነት ላይ ስለነበር ቶሎ መታጠፍ ባለመቻሉ የተወሰነ መንገድ ሄዶ ፍሬን ከያዘ በኋላ መሪውን ጠምዝዞ እነሱ ወደሚሮጡበት እየነዳ ይከተላቸው ጀመር። የሺህ አረጊቱና ጥሩ ሰው እጅ ለእጅ እንደተያያዙ በመሮጥ ከመንደር ውስጥ ወጥተው ዋናውን አስፋልት ተሻገሩ።
አምባቸው በመኪናው እየተከተላቸው ሲሄድ ከመንደሩ መውጫ ጋር ለግንባታ የተከመረ ድንጋይ ፊት ለፊቱ ስላጋጠመው መኪናውን ፍሬን ይዞ ቆመ። በጣም ተበሳጨ። መሪውን በሁለት እጁ እየደበደበ ይራገም ጀመር። በዚህ ጊዜ የሺህ አረጊቱና ጥሩ ሰው ዋናውን አስፓልት ተሻግረው ቆሙ። ወዴት መሄድ እንዳለባቸው ሲያማርጡ ወደ ፒያሳ ወይም የምትሄድ የማትሞት ሆና ዳግም አልተወለደችም፣ እንዳትሞት እንጂ። ንዑዳን ክቡራን በአረቦኑ ማሰሪያ መመረቅን መርቋት ሲሉ እልፍ አእላፍ ወትእልፊት ቅዱሳን መረቋት። እጆቿን ከፍ አድርጋ አለንጋ ጣቶቿን ዘርግታ ምርቃቱን ትቀበላለች። ልጆችሽ ይሟገቱልሽ እንጂ አይሞግቱሽ፣ ተጣልተው ይታረቁልሽ፣ በውስጥ በአፋ ይተባበሩልሽ። አተሽ ባዶ አቁማዳ ይዘሽ ከማንም ፊት አያቁምሽ። ለጠላቶችሽ የብረት ቆሎ የድንጋይ ንፍሮ ሁኚ። የዋኖችሽን እርም አትብይ። መከራሽ ከኋላ እንጂ ከፊትሽ አይሁን። አንቃዕዶ ልቦና ጥበበ ሕሊና ይስጥሽ። የሚረግምሽ የተረገመ የሚመርቅሽ የተመረቀ ይሁን። የወለድሽው ይውለድሽ አሉ። አብይ ምርቃቱ ሲያልቅ ንዑሳኑ መተርጉማኑ ተከተሉ። ሚተራሊዮን የሁሉ እናት ሆይ የወለድሽው ይውለድሽ ተብለሻልና የወለድሽው ውሃ መስኖ ሆኖ ያረስርስሽ፣ ኃይል ሆኖ ራት መብራት ይሁንሽ፣ ጸበል ጸዲቅ ሆኖ ይቀድስሽ። የወለድሽው አፈር ዳቦ እንጀራ ሆኖ መሶብሽን ይሙላው፣ ብረት ሆኖ ያጠንክርሽ። የወለድሽው እብን ግንብ ሆኖ ያጽናሽ፣ አጽር ቅጽር ሆኖ ይጠብቅሽ። የወለድሽው እሳት አብስሎ ቀቅሎ ያብላሽ፣ ጠላቶችሽን አመድ ዱቄት ያድርግልሽ። የወለድሽው ነፋስ መዓዛ ሆኖ ያውድሽ፣ አርአያማዊ ገውዝ ሆኖ በሰማያት ያንሳፍሽ። የወለድሽው ዘር እጽዋት ሆኖ በጓሮሽ፣ ጽጌያት ሆኖ በደጅሽ አራዊት አዕዋፋትሽን ያስጠልልልሽ፣ ዕርቃንሽን ይሸፍንልሽ፣ ፈውስ እስትንፋስ ይሁንልሽ ብለው ሲያበቁ አሜን አለች ሚተራሊዮን። አሜን ስትል ፍጥረት ሁሉ የሚሰማው ቀላያት የሚያስተጋቡት እንደ መብረቅ ብልጭታ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተሰማ ነበር። ምን ነው ደግማ በተናገረች ስል ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ይመኩብኛል፣ እርሱ ብርቱ የሚሆን ታላቅ ሥራ ለኔ አድርጓልና ስሙም ቅዱስ ነው አለች። ነፍሴ ከድምጿ ቃና የተነሳ ለመለመች። ሕፃናት ቦረቁ፣ አራዊት ፈነደቁ፣ አዋፋት ቄጤማ ቀጥፈው ወደ ሰማያት በረሩ። ኮረብቶች ዘለሉ፣ ተራሮች አረገዱ፣ ቀላያት አሸበሸቡ፣ ወንዞች ቁልቁል ተንደርድረው ሽቅብ ፈሰሱ። ይህን የማየው በውኔ ነው በሕልሜ አልኩ። የለም ሁለቱም ያው ነው። ሕይወትስ ሕልም አይደለች? ንፋስን እንደ መከተል ውልብ ብላ ጥፍት የምትል ሕልምልም አይደለችምን? ግድ የለም በሕልሜ ይሁን። ሕልሜ ግን ሕልመ ዮሴፍ ነው። ሲነጋ የሚሆን ስነቃ የሚፈጸም ቀን ቆጥሮ የሚደርስ ነው። የለም ይህ ሕልምልም አይደለም። ለብሰው ሳሎን ሕልመ ቤት ውስጥ ዮሴፍ ቆመው አየቻቸው። እነ ሌላው ጊዜ አልፈራችም። ለምን እንደሆነ
እሷም አታውቀውም። ደጃዝማች አካለ ወልድ ሳሎን ቤት የገባችውን የሻይ አረጊቱን ሲመለከቱ ከቀድሞ ይበልጥ ተበሳጭተው እየተመለከቷት ነይ እስቲ አንቺ ጉደ ብዙ አሉ። የሻይ አረጊቱ ምንም መልስ ሳትሰጥ በልበ ሙሉነት ወደ አባቷ ፊት ሄዳ ቆመች። ለመሆኑ የምሰማው እውነት ነው? ምንም መልስ ሳትሰጣቸው ዝም ብላ ቆመች። ወይዘሮ የዝና ወርቅ በጭንቀት ሶፋ ላይ ተቀምጠው ባለቤታቸውንና ልጃቸውን ይመለከታሉ። ዘርፌ የሳሎኑ የጓዳ በር ላይ ተለጥፋ ሰውነቷ እየራደ በጭንቀት ቆማ ታዳምጣለች። ምን ይዘጋሻል? መልሽ እንጂ አሉ በኃይለኛ ቁጣ ድምፃቸውን ከፍ አድርገው። የሻይ አረጊቱ ቀና ብላ ተመለከተቻቸው። ምኑን ልመልስልህ? ከልጁ ጋር ያለሽን ግንኙነት ነዋ። ጥሩ ሰውን ማለትህ ነው? ወዲያ ስሙን ቄስ ይጥራውና ምንድነው ከሱ ጋር የጀመርሽው? ብለው በኃይል ጮኸው ተናገሯት። የሻይ አረጊቱ ምንም አይነት የፍርሃት ስሜት ፊቷ ላይ ሳይታይ ይቅርታ አባዬ፣ ከጥሩ ሰው ጋር እንዋደዳለን አለቻቸው። በንግግሯ እናትየውም ዘርፌም በድንጋጤ ሰውነታቸው ተሸማቀቀ። ደጃዝማች አካለ ወልድ ያለቻቸውን ተጠራጠሩ። እንዲህ ያለውን መልስ ከልጃቸው አንደበት ይወጣል ብለው አልጠበቁም ነበር። ተጠራጥረው ምን አሉ ደንግጠው። አዎን እንዋደዳለን አለች እንደዚያው በልበ ሙሉነት ፊታቸው እንደቆመች። ደጃዝማች አካለ ወልድ በድጋሚ ስታረጋግጥላቸው ደማቸው ቀጥ ሊል ምንም አልቀረውም ነበር።